ይህ ቪዲዮ በቅባት የራሰ ፋሻን በመጠቀም ቃጠሎ የደረሰባቸውን ቁስሎች እንዴት ማከም እንደሚቻል ያብራራል። በቅባት የራሰ ፋሻ ለስላሳ ሲሆን ልዩ ዘይት ወይም ቅባት በተሞላ ንጥረ ነገር የተነከረ ነው። ይህም ፋሻው ከቁስሉ ጋር እንዳይጣበቅ እርጥብ ሆኖ እንዲቆይና በመዳን ላይ ያለው ህብረ ህዋስ ሳይጎዳ ፋሻውን ለመቀየር ያስችላል። ብዙውን ጊዜ ለቃጠሎ ጉዳት፣ ለቆዳ ንቅለ ተከላ ወይም ለቁስሎች ህክምና ፋሻው እንዳይደርቅ ወይም ከቁስሉ ላይ በሚነሳበት ጊዜ ህመም እንዳይፈጥር ይጠቅማል። ይህ ምርት የማይገኝ ከሆነ ፋሻውን ዘርግቶ በደንብ በቫዝሊን በመለቅለቅ መጠቀም ይችላሉ። የቁስል እንክብካቤውን ከዕለት ተዕለት እንቅስቃሴውና ከሥራ መርሃ ግብሮ ጋር በሚስማማበት ሰዓት ያድርጉ። የህመም ማስታገሻ መድኃኒት የሚያስፈልገው ከሆነ የድሮውን የቁስል ሽፋን ከማውለቆ በፊት ከ30 እስከ 60 ደቂቃዎች ይጠብቁ። የሚያስፈልገዎትን ግብአቶች ከዕቃ ማጠቢያ አጠገብ በንጹህ ቦታ ላይ ያኖሩ። የአንቲባዮቲክ ቅባት ያስፈልገዎታል። በቅባት የራሰ ፋሻና ቫዝሊን፣ የተለያዩ የፋሻ ጥቅሎች፣ የሚለጠጥ ዳንቴል አይነት ጨርቅ፣ ንጹህ የማጠቢያ ፎጣ እና ንጹህ መቀሶች። እጅዎን በሳሙናና በውሃ ቢያንስ ለ30 ሰከንድ ይታጠቡ። የጣቶችዎን መሃልና ጥፍሮችዎን ማጽዳትዎን እርግጠኛ ይሁኑ። መቀሶችዎን በሳሙናና በውሃ ማጠብዎን እርግጠኛ ይሁኑ። በቅባት የራሰ ፋሻውን ማሸጊያ ይክፈቱና በንጹህና በጠፍጣፋው በተስተካከለ ቦታ ላይ ያስቀምጡት። ጥቅል ከሆነ የሚያስፈልገዎትን መጠን በንጹህ መቀስ ቆርጠው ይቀንሱ። በቅባት የራሰ ፋሻ ከሌለው በምትኩ በትልቅ ፋሻ ላይ ቫዝሊን በወፍራሙ በመቀባት ማሰራጨት ይችላሉ። የአንቲባዮቲክ ቅባትን በቅባት በራሰ ፋሻ ወይም ፋሻ በቫዝሊን ላይ ለመቀባት ንጹህ እጆችን ወይም ንጹህ የታጠበ የቅቤ መቁረጫ ቢላዋን ይጠቀሙ። ፋሻውን ከጫፍ እስከ ጫፍ ድረስ በአንቲባዮቲክ ቅባት ማዳረስዎን ያረጋግጡ። የቆየውን የጨርቅ መጠቅለያ መቀየሪያ ጊዜው አሁን ነው። እጅዎን በሳሙናና በውሃ ከ20 እስከ 30 ሰከንዶች እንደገና አሽተው መታጠብዎን ያረጋግጡ። በቁስል እንክብካቤ ሂደት ውስጥ የእጅ ንጽህናን መጠበቅ አስፈላጊ ነው። አሁን ቃጠሎውን የሸፈነውን ፋሻ ያስወግዱ። በመጀመሪያ ዳንቴል መሰሉን የፋሻውን መሸፈኛ ያስወግዱ። የላይኛውን የነጩን ፋሻ ጥቅል ይፍቱ። በጥንቃቄ በቅባት የራሰውን ፋሻ ይላጡት። በቅባት የራሰው ፋሻ ከቁስሉ ጋር ከተጣበቀ ውሃ በማድረግ እንዲላቀቅ ያድርጉ። ቁስሉን
በጨርቅና በለስላሳ ሳሙና ያጽዱ። ከቁስሉ መሃል ላይ ይጀምሩና የነበረውን ፈሳሽና ቅባት ለማስወገድ በቂ ግፊት በማድረግ ወደ ውጭ ይጥረጉ። አስፈላጊ ከሆነ የቁስል ፈሳሹን ለማስወገድ ዙሪያውን ይጫኑ። የማጽጃ ጨርቁን ሲጠቀሙ በእያንዳንዱ ጠረጋ ንጹህ ወደ ሆነው ጎን ይጠፉት። ማሸት ጀርሞችን አያስወግድም። ቁስሉ ከጸዳ በኋላ በቁስሉ ዙሪያ ያለውን ቆዳ በንጹህ ማጠቢያ ጨርቅ ይጥረጉ። ቆሻሻውን ለማስወገድ በንጹህ ውሃ ቁስሉን ይጠቡት። የኢንፌክሽን ምልክቶች ካሉ ያረጋግጡ። እነሱም ትኩሳት፣ የህመም መባባስ፣ እብጠት፣ የቁስሉ መጥፎ ጠረን ማምጣት፣ ወተታማ፣ ደመናማ ወይም ቀለም የለሽ ፈሳሽ ወይም መግል ሲኖረውና በተቃጠለው ቁስል ዙሪያ ያለው ቆዳ ሲቀላ ናቸው። እነዚህ ምልክቶች ካሉቦ ወደ በርን ክሊኒክ ወይም በቅርቡ ወዳለ የድንገተኛ ክፍል ይሄዱ። በመቀጠል አዲስ የቁስል መጠቅለያ የመተግበር ደረጃዎችን ያያሉ። ቁስሉ ሙሉ ለሙሉ እንዲሸፈን በቅባት የራሰውን ፋሻ አንቲባዮቲኩ ባለበት በኩል ቁስሉ ላይ ያድርጉ። የቁስሉ አለመድረቅ አስፈላጊ ነው። በቅባት የራሰውን ፋሻ ሙሉ ለሙሉ ካልተጠቀሙበት ንጹህ በሆነና በዚፕ በሚዘጋ የፕላስቲክ ከረጢት ወይም በፎይል ውስጥ ያስቀምጡትና በማግስቱ ይጠቀሙበት። በቅባት የራሰው ፋሻ በቦታው እንዲቆይ ለማድረግ በመጠቅለያ ፋሻ ዙሪያውን ይጠቅልሉት። በጣም መላላት፣ በጣምም መጥበቅ የለበትም። የሚለበሰውን ዳንቴል መሰል መሸፈኛ ቁስሉ ላይ የተጠቀለለው ፋሻ በቦታው ረግቶ እንዲቆይ በላዩ ላይ ያድርጉት። የእጅና የእግር ጣቶችን ለማስገባት በዳንቴሉ ላይ ቀዳዳዎችን መስራት ይችላሉ። ቁስሉ ከወገቦ በላይ ከሆነ በቅባት የራሰውን ፋሻ በቦታው ለማቆየት ትልቅ የቁስል ፋሻ ይጠቀሙ። የሚለበሰውን ዳንቴል መሰል መሸፈኛውን ለሰውነቱ እንዲበቃ ይለኩ። አስፈላጊ ሲሆንም ይቁረጡ። በሁለቱም እጆች ላይ ከሚለበሰው ዳንቴል መሰል መሸፈኛ አናት አጠገብ ቀዳዳዎች ይስሩለት። በእገዛ
ዳንቴሉን ከሰውነቱ ጋር እንዲገጥም ይዘርጉት። ሁለቱንም እጆች በእጅ ማስገቢያ ቀዳዳዎች ውስጥ ያስገቡ። ዳንቴሉን በጭንቅላት ዙሪያ ያጥልቁት። ዳንቴሉን ወደ ታች ወደ ወገቦ ይጎትቱት። በቅባት የራሰውን ፋሻ በቦታው መርጋቱን ያረጋግጡ። ቁስሉ በእግሮ ላይ ከሆነ እንደ ሱሪ የሚለጠጠውን ዳንቴል መሰል መሸፈኛ እንደ ሱሪ መቁረጥ ያስፈልገውታል። ለደህነኛው እግር የላይኛው ክፍል አጠገብ ቀዳዳ ያብጁ። ከወገቡ ጋር እንዲስማማ የላይኛውን ክፍል ይሳቡት። እግሩ ላይ የሚጠለቀውን የዳንቴሉን ክፍል ወደ ላይ ያጠልቁት። አጭሩን ጎን ባልተቃጠለው እግር ላይ ያድርጉት። ረጅሙን ዳንቴል በተቃጠለው እግር ላይ ያድርጉት። እንደ ሱሪ ወደ ላይ ይልበሱት። ቀዳዳው ስላለ ወደ መጸዳጃ ቤት መሄድ ይችላሉ። ይህም የለበሱትን ማውለቅ አያስፈልግዎትም። ቁስልዎን በንጽህና መያዝና በደረቅ መጠቅለያዎች መሸፈን ቃጠሎውን እንዲድን ይረዳል። መጠቅለያው በአጋጣሚ ከቆሸሸ ወይም እርጥብ ከሆነ እንደገና የቁስል እንክብካቤ ማድረግ ያስፈልግዎታል። ቁስሉ ሮዝ፣ ደረቅና ፈሳሽ የሌለው ከሆነ በቅባት የራሰውን ፋሻና ቅባት መጠቀምን ያቁሙ። ከዚያም ለቆዳ እንክብካቤ ሽታ ወደሌለው ሎሽን መዛወር ይችላሉ። የቃጠሎ ቁስሎች ህመም ሊያስከትሉ ይችላሉ። ነገር ግን በጥንቃቄና በሕክምና እንክብካቤ ሰውነቶ ሊድን ይችላል።